ሰላም እንዴት ናችሁ? ዴሊንኮር ቤተሰቦች ዛሬም በድጋሚ ከድርጅታችን መስራችና ዋና ስራ አስኪያጅ ከአቶ ኢብራሂም ጋር ቆይታ እናደርጋለን። አብራችሁኝ። እንደተለመደው ከእናንተ ለመጡ ጥያቄዎች መልስ ይዘን መጥተናል። ሰላም አቶ ኢብራሂም፣ ጥሪያችንን አክብረው ወደዚህ ስለተገኘ በጣም ነው የምናመሰግነው። እንኳን ደህና ቆየሽ። ወደ መጀመሪያ ጥያቄ ስንመጣ ለኢምፖርት ኤክስፖርት ስራ አዲስ የሆነ ሰው ምን ላይ ጥንቃቄ ማድረግ አለበት ትላለህ? ወይም ደግሞ ምን ትመክራቸዋለህ? እንግዲህ ያው አዲስ የሆነ ሰው ምን ላይ ጥንቃቄ ያለበት ስንል ያው መጀመሪያ ከሚጀምረው ስቴፕ ብንጀምር የተሻለ ይሆናል እና ያው አንድ ሰው ወደ ኢምፖርት ሲመጣ ብዙ ጊዜ እኛ የምናስበው ፋይናንሻል ገንዘብ አዘጋጀን ወደ ኢምፖርት መግባት እንዳለብን ነው የምናስበው እና በጣም ጥንቃቄ መደረግ አለበት ብዬ የማስበው እኔ መረጃ ላይ ነው። ምክንያቱም በመረጃ በጣም ብዙ የምናጣው ነገር አለ። መረጃ ካለመኖሩ እንዳለመታደል ሆኖ ይሄ ሀገራችን የንግድ ሲስተም ወጥ አይደለም። በተወሰኑ ሰዎች ይሄ ድብብቆሽ እየተጫወትን የምናደርጋቸው ነገሮች ትንሽ ደስ አይሉም እና አንድ ሰው ደግሞ ዋጋ ያስከፍሏል። ምናልባት እነግዳለሁ ብሎ ይዞት የመጣው ገንዘብ አስረክቦ በባዶ የሚመለስበት ሁኔታ አለ፣ መረጃ ካለመኖር የተነሳ እና መረጃ ደግሞ ግልጽ አይደለም፣ እስፔሻሊ ነጋዴው አካባቢ። በዚህ አጋጣሚ አንድ ነገር አስታወስሽኝ። እኔ ለመጀመሪያ ጊዜ ወደ ቻይና ሲሄድ ብዙ መረጃ አልነበረኝም። ማለት አልነበረኝም ስል በባህሪዬ የሆነ ሰው አንድ ነገር አንድ ጊዜ እጠይቃለሁ። ሰውየው የጠየኩት ነገር ወዲያው ካልመለሰልኝ ወይ ደግሞ ፈቃደኛ ካልሆነ ይሄ በደንብ ገፍቶ ይሄ አስጨንቆ መጠየቅ ምናምን አልወድም። በራሴ አክሽን ወስዳለሁ፣ ማለት ሪስክ ወስጄ ራሴ እንትን እላለሁ እና መጀመሪያ ቻይና ሲሄድ እንዳጋጣሚ ሆኖ ብቻዬን የሄድኩት እና እኔ ከዚህ ተሳፍሬ የደረስኩበት አውሮፕላን ማረፊያ ሻንሃይ ቡዶንግ ኢንተርናሽናል ኤርፖርት ነው የሚባለው። ከዛ ከወጣም በኋላ የ4 ሰዓት የመኪና መንገድ አለ። ያውም በሰዓት በ120 ከዛ በላይ እየሄዱ ማለት የ4 ሰዓት የመኪና መንገድ አለውና እኔ ከኤርፖርት እንደወጣሁ ቀጥታ ወደ ገበያ እንደምገባ ነው የማውቀውና አጋጣሚ ላጌጅ ጋር ሄደን ሻንጣ እያነሳን ፍላይትም የመጀመሪያ ነው። አንድ ሰው አገኘሁና እንዲህ የሚባል ገበያ ነው የሚሄደው ስለው አይ ገና እኮ ከዚህ ባስ ወይም ታክሲ እንይዛለን አለኝ እና ሄድኩኝ። አጋጣሚ እኔ ለመጫን ፕሮግራም አድርጌ ሄድኩት የነበረው የኮንስትራክሽን ማቴሪያል ነበረ፣ ማለት ያው ፊኒሺንግ እቃዎች ሴራሚክ ምናምን ነበር መጫን የፈለኩትና አጋጣሚ እዛ የነበረውን የሄድኩበት ማርኬት ብዙ አልነበረም። እዛ ማርኬቱ ማግኘት ትንሽ ተቸገርኩ። ሌላ ከተማ ለመሄድ ትኬት ቆረጥኩ። እንደገና መልሼ ትኬቱ ካንሰል አረኩት። ሌላ ገበያ አገኘሁ፣ መለስተኛ ገበያ። ምክንያቱም ትኬት ቆርጬ ሄጄ ከማውጣው ነገርና እዚህ እቃው ያለው ጭማሪ ሳየው ብዙም ጊዜ ማጥፋት አልፈለኩም እና የተወሰነ ሴራሚክ አዘዝኩ እና ብዙ ጊዜ ይሄ ኮንቴነር ስትጭኝ 20 ፊት የሚባል አለ፣ 40 ፊት የሚባል አለ። 40 ፊት ደግሞ 40 ፊት ኖርማል እና ሃይኩ የሚባል አለ። አሁን አንድ 20 ፊት ቮሊዩሙ 28 ሲቢኤም ነው የሚባለው። ኖርማል 40 ፊቱ ግን 56 ሲቢኤም ነው። የአንድ 20 ፊት እጥፍ ማለት ነው። ሃይኪው ሲሆን ግን 67 ሲቢኤም ነው። ከሁለት 20 ፊትም ይበልጣል ማለት ነው። እና ብዙ ጊዜ የምትጭኛቸው እቃዎች ይሄ ቦታውና ኪሎ በደንብ እንትን ማለት አለብሽ። ይሄ አመጣጥነሽ ካልጫንሽ ይሄ የትራንስፖርቴሽን ኮስት የምትሰጪው አንቺ ለትኬት ያወጣሽው፣ ለምግብ ያወጣሽው፣ ለሆቴል ያወጣሽው ምናምን ኢንክሉድ ታደርጊያለሽ እቃው ላይ። ያው እዛ ላይ ነው የምትደምሪው። ለምሳሌ ጠቅላላ እነዚህ ወጪዎች 1,500,000 ብር ብለን ብናስባቸው የ1,500,000 ብር ውስጥ ላለው እቃ የምታካፍል ወጪ ብለሽ ማለት ነው። እና ያ ኪሎና
ቮሊዩም የቦታው ስፋት ባላንስ አድርገሽ ማጨኝ ከሆነ ወጪ ብዙ ይደርስበታል እያንዳንዱ እቃ ሲካፈል እና ሴራሚክ ጫንኩና የተወሰነ ሴራሚክ ከተጫነ በኋላ ኪሎ ደግሞ ሊሚት አለው። 20 ፊትም ጫኝ ኖርማል 40 ፊትም ጫኝ ሃይ ኪዩም ጫኝ ከ26000 ቶን ማክሲመም 30000 ቶን ድረስ 30 ቶን ድረስ ሶሪ ከ20 ቶን ከ25 ቶን እስከ ማክሲመም 30 ቶን ያ ማለት ከ20000 ኪሎ እስከ 30000 ኪሎ ማክሲመም ወይም ከ25000 ኪሎ እስከ 30000 ኪሎ ድረስ ነው የሚፈቀደው እና ኮንቴነሩ ኦልሞስት 65% ኦር 70% እንደተጫነ እንትኑ ሞላ ማለት ክብደቱ ደረሰ እና እኔ አላወኩም። ዝም ብዬ ገባና መጨረሻ ላይ ኪሎ በጣም መጣ ተባለ እና ታዲያ ምን እንደሚሻል እቃ መውረድ አለበት ተባለ። ያ እቃ ወረደ። ምንም አማራጭ የለኝም። እቃው ተጭኖ መጣ። ቅድም የነገርኩሽ ወጪ ለእቃው ሲካፈል ለምሳሌ አሁን አንድ 20 ፊት 1500 ስኩዌር ሜትር ይይዛል። አንድ 20 ፊት ሴራሚክ ብቻ ከጫንሽው ማለት ነው። እኔ አጋጣሚ በጣም ሄቪ የነበረው ነበር የተጫነው እና ኦልሞስት 900 ካሬ ሜትር አካባቢ ገባና ሞላ ማለት ነው። ሞላ ሳይሆን ያው ኪሎ ያዘኝ ሊሚት ደረሰ። ከዛ ያ ቅድም የነገርሽ ወጪ ለዛ ሲካፈል ኮስቱ ሃይ ነው የሚያደርገው እና ኦልሞስት ያመጣሁት እቃ 60% አካባቢ ኦር 65% አካባቢ ኪሳራ ነው። የኔ ከነበረኝ ብር ላይ ኦልሞስት አካባቢ 480 ሺህ አካባቢ ነበረ ይዤ ሄድኩት። የዛን ያው ብሩም ዋጋ ነበረው ዶላር 20 ምናምን ብር ነበረ 19 ብር አካባቢ ነበር ባንክ የሚመነዘረው እና 480 ሺህ አካባቢ ነበር የሄድኩት። መጨረሻ ላይ ያው ወጪው ምናምን ወጥቶ ቀረጥ ተከፍሎ ምናምን እቃው ሲሸጥ ኦልሞስት 180 ሺህ አካባቢ ኦር 160 ሺህ አካባቢ ተሸጠ። 200 ሺህ ብር ወደ 200 ምናምን ሺህ ብር አካባቢ ኪሳራ መጣ ማለት ነው እና በእርግጥ አልደበረኝም እኔ ምክንያቱም ከልጅነትም ከቤተሰቦች ጋር በንግድ ነው ያደግኩት። ይሄ መውጣት መውረድ አውቀዋለሁ። ሪስፖንሲቢሊቲም አልፈራም። እኔ ያኔ ካጣሁት ብር እዛ ጋር ሄጄ ቻሌንጆቹ አልፌ ያገኘሁት ነገር ለእኔ ከገንዘብ በላይ ነው እና በከሰረው ብር ሌላ እውቀት ይዤ መጣሁ ብዬ ነው ያሰብኩትና ሁለተኛው ዙር ሲሄድ እነዚህ ነገሮች እንዳለ አርም ሄድኩኝ። በስነ ስርዓት ጭኜ የመጣው አካባቢ በቃ ምንም ፕሮፊትም የለም ኪሳራም የለም። ትክክለኛው ዋጋው ላይ መጣ። ግን ሁለተኛው ሲሄድ ተበድሬ ነበር የሄድኩት። ከዛ ሶስተኛ ዙር ሲሄድ እያተረፍኩ አሪፍ እየሆነ መጣና መረጃ በጣም ዋጋ ያስከፍላል። እኔ መጀመሪያ ከመረጃ ቢጀምሩ ብዬ አስባለሁ። አሁን ያው እንደ መጀመሪያ ያው ይሄኛው ብዬ ነገርኩሽ እንጂ እንዲህ አይነት በጣም ብዙ ገጠመኞች አሉ። አንድ ልጨምርልሽና ካልተሳሳትኩኝ 4ኛ ዙር የጫንኩኝ ጊዜ በእኛ ሀገር ማለት ነው በዓለም አቀፍ ደረጃ ይሄ ብራንድ ኦሪጂን ስንል ሀገር ማለት ነው እና ብራንድ የታክስ ከኖርማል ነን ብራንድ ከሆኑ ሀገሮች ነን ብራንድ ከሆኑ እቃዎች ነን ብራንድ የሆኑ እቃዎችና ይሄ ኦሪጂን ወይም ደግሞ ብራንድ የሆኑ እቃዎች ታክሳቸው ይለያያል። ለምሳሌ አሁን የቻይና እቃና የአሜሪካ ወር የጀርመን እቃ ታክሳቸው ይለያያል። የታክስ እንትናቸው እና ይሄን አላቅም። አጋጣሚ የሆነ ሴም 43 የሚባል የጫማ መለጠፊያ ማስቲሽ አለ። ሰው ሳምፕል ሰጠኝና አንድ ቤት ገብቼ አዘዝኩት ቻይና ላይ 4ኛ ትሪፕ ላይ ነው። ከዛ እቃው ተጭኖ መጣ። እኔ ምንም ማውቀው ነገር የለም። ጉምሩክ ፎርማሊቲ ያሟልቼ ፈታሽ ተመደበልኝና ፍተሻ ወጣ። ከዛ
የሆኑ እቃዎች ወጡና ልክ ይሄ ማስቹ ጋር ሲደርስ እንደዚህ ያነሳውና ወረቀቱ ሊቀዱት እንደ ይሄ ነገር እኮ ሜዲን ግሪክ ነው የሚለው አለኝ። ታዲያ ምን ችግር አለው እላለሁ። እንደ ሜዲን ግሪክ እኮ እንትኑ ሌላ ነው፣ አንተ ግን ሜዲን ቻይና ብለህ ነው ኦሪጂኑ የሚያሳየው። ይሄ ኢንቮይሱ ላይ ሜዲን ቻይና ነው የሚለው እና ኢንቮይሱ ላይ ያሳየው ሜዲን ቻይና ነው የሚለው፣ እቃው ላይ ደግሞ ያለው ሜዲን ግሪክ ነው። የሚገርመው ሴም 43 ኖርማል ታክሱ 95 ሳንቲም ዶላር ነው ታክሱ። ያኛው ደግሞ የዛኔ 2 ብር ከምናምን ዶላር ኦር 20 ምናምን ዶላር ይመስለኛል። እና እቃው ሲሰራ ይሄ ልዩነቱ ሲሰራ የታክሱ ስንት እጥፍ ሆነ? በጣም ብዙ። ምክንያቱም 1 ብር 95 ሳንቲም እና 20 ምናምን ብር በጣም ብዙ ልዩነት ነው ያለው እና ብዙ ጊዜ ሰው ይሄ አያውቀውም። አሁን ኦሪጂን ሲባል እኔ የዛኔ ሰፕላይ ጋር ደወልኩ። ምንም ላረግ አልችልም እኔ ሁሉም ሰው ስለሚጭን የምታውቀው መስሎ የጫንኩት አለ። በጣም ብዙ ዋጋ አስከፍሎኛል። እና መረጃ በጣም ኢምፖርታንት ነገር ነው እና እኔ መጀመሪያ ምንም አይነት አክሽን ከመውሰዱ በፊት ከመረጃ ሰውየው ትክክለኛ መረጃ ካለው በየትኛውም ስራ ቢገባ ፕሮፊት አለው ብዬ ነው የማስበው እና መጀመሪያ መረጃ ይቀድማል ብዬ አስባለሁ። እሺ አመሰግናለሁ። ወደ ሁለተኛ ጥያቄ ደግሞ ስንመለስ ገንዘብ ኖሯቸው ኢምፖርት ኤክስፖርት ስራ መጀመሪያ የሚፈልጉ ሰዎች ምን ቢሰሩ ያዋጣቸዋል ትላለህ? አንድ ሰው ገንዘብ ይዞ መጥቶ ምን ቢሰራ ያዋጣዋል ለሚለው በጣም ኦልሞስት ሀገራችን 90% ወይም 85% ኢምፖርት እንጠቀማለን። በጣም ብዙ አይነት እቃዎችን ኢምፖርት የምናደርገው እና የትኛው ሪከመንድ ማድረግ ይከብዳል። ግን ያው በግሌ እኔ ኢምፖርት ባደርግ ላረግ የምችለውን ልንገርሽ። አሁን አገራችን ካለው ሁኔታ አንጻር ከፍተኛ የሆነ ግንባታ አለ ሀገራችን ላይ። ስለዚህ ከፍተኛ የሆነ ግንባታ አለ ማለት ደግሞ የግንባታ እቃ ያስፈልገናል ማለት ነው። በቃ የግንባታ እቃ ሲባል በጣም ብዙ አይነት አይተም ነው ያለው። ስለዚህ የግንባታ እቃ ያስፈልገናል፣ የፊኒሺንግ እቃ ያስፈልገናል። ተመልሰን ስንመጣ ደግሞ አሁን መንግስት በከፍተኛ ሁኔታ ራሱም እያበረታታ እየገባበትን ያለበት ሁኔታ ላይ አለ በግብርናው ዘርፍ። ስለዚህ የእርሻ መሳሪያ በጣም ያስፈልገናል። የእርሻ መሳሪያ በጣም በሰፊው ያስፈልገናል። ስለዚህ እሱ ቢሰራ ሰው ውጤታማ ነው ብዬ አስባለሁ። እኔም በወላ አረገው የምችለው ነው። ሁለተኛ ነገር ደግሞ ያው ኢንዱስትሪዎች በጣም እየሰፉ ነው። ኢንዱስትሪዎች እየሰፉ ከሆኑ ደግሞ ያው ሮ ማቴሪያሎች ለነሱ ግብአት የሚሆን ጥሬ እቃዎች ይመጣሉ። ለጥሬ እቃዎች የሚሆን ግብአት ይመጣል። ማሽነሪዎች ይመጣል። አንዳንዴ ለማሽነሪዎችም የሚሆን ይሄ ማቴሪያሎች ለሜንቴናንስ የሚሆን እነሱም ቢያመጡ ጥሩ ውጤታማ ይሆናሉ ብዬ አስባለሁ። አሁንም ደግሞ በከፍተኛ ሁኔታ የኤሌክትሪክ መኪና አገራችን እየገባ ነው። እየገቡ ያሉ መኪኖች 00 ናቸው። ምንም አዲስ ምናልባት ከ23 24 25 የሆኑ ሞዴላቸው ማለት ነው። ስለዚህ እነዚህ መኪኖች ከሆነ ጊዜ በኋላ የሆነ ነገር ሊፈልጉ ይችላሉ። ለምሳሌ ውጫዊ ፓርቲ ኤሌክትሪክ መኪና ብዙ ጊዜ ሞተር ስለሌለው የሞተር እቃ ምናምን ይበላሻል በሳትም። ግን ውጫዊ ይሄ ከመገጫጨት ጋር የሚመጡ እንደ መብራት፣ እንደ ፓራውልት እንዲህ አይነት ነገሮች ቢሰራ ያዋጣል ብዬ አስባለሁ። እሺ ወደ መጨረሻው ጥያቄ ስንመጣ ብዙ ሰዎች የኢምፖርት ኤክስፖርት ስራን በጣም ከሩቅ ይፈሩታልና አንተ ያው እዚህ ስራ ውስጥ ስላለ ካለ ልምድ አንጻር ምን ትላቸዋለህ? አዎ ማለት ይፈሩታል። ቅድም እንደነገርኩሽ ነው። ያን ያህል የሚያስፈራ ነገር የለውም። ንግድ በራሱ ያው ሪስክ መውሰድ መቻል አለብሽ። ሪስክ ምትወስጂ ከሆነ ያው እያንዳንዱ በሚያጋጥሙሽ ነገሮች ተምረሽባቸው ነው የምታልፊው። ቅድም እንደነገርኩሽ በጣም አንድ ሰው መረጃ በደንብ ሰብስቦ ከመጣ ምንም የሚያስፈራ ነገር የለውም። ኢዚ ነው።
መረጃ ካልሰበሰበ ግን ያው መጀመሪያ የሚገጥመው ነገር ስለሚያስደነግጠው ለሰዎችም ሄዶ የሚያስተላልፈው መልእክት ይሄ ራሱ የገጠመው ነገር ስለሆነ ፌድ አፕ ያደርጋል ገና ሳያየው ወይም ሳይደርስበት ተች ሳያደርገው ግን በወሬ ነው ሌሎች ሰዎች የነገሩት ነው። ብዙ ጊዜ ያው በሆነ ነገር ላይ ስንሄድ የሆነ እንቅፋት ሲያጋጥመን ወይ እንቅፋቱን አንስተን ቦታ መቀየር ይኖርብናል፣ አሊያም ደግሞ እኛ መንገድ ቀይረን ነው መሄድ የሚኖርብን እንጂ እንቅፋት መታኝ ብዬ ከተመለስኩ እኔ ቀድሞውኑ እንትን አልነበርኩም ዝግጁ አልነበርኩም ማለት ነው። ስለዚህ አንድ ሰው ኢምፖርት ለማድረግ ሊያስፈልገው የሚችለው ምንድን ነው? መጀመሪያ የኢምፖርት ላይሰንስ ነው የሚያወጣው። የኢምፖርት ላይሰንስ ካወጣ በኋላ ባንክ ፈቃድ ይጠይቃል። ለዛ እቃ ግዥ የሚሆን ፎሪን ከረንሲ ይጠይቃል። እሱ እየጠየቀ ጎን ለጎን ማስኬድ ያለበት ምንድን ነው? መረጃ ነው ሊጠይቅ የሚችለው። ትክክለኛ መረጃ ይሰጠኛል ብሎ ከሚያስብ ሰው መረጃ ይጠይቃል። ወይም ደግሞ ሰፕላየር ፈልጎ ከሰፕላየር መረጃ ማግኘት ይችላል። ትራንዚተሮች አሉ። ስራው ተቃራኒ ከሆነ ሰው ለምሳሌ አሁን አንድ አስመጪ መሆን እፈልጋለሁ ብሎ ያለ ሰው እኔ ሄዶ አስመጪ መጠየቅ አለበት ብዬ አልመክርም። ምክንያቱም ስራው ላይ ስለምታሽበት እሱ ማምጣት ስለጀመረ የእሱ መስራት የሚቆም ነው የሚመስለው፣ የሚዘጋ ነው የሚመስለው። ስለዚህ ፖዚቲቭ ላይሆን ይችላል ማለት ነው። መሆን ያለበት ምንድነው? እሱ ሄዶ መጠየቅ ያለበት ሰፕላየር ሊጠይቅ ይችላል፣ ትራንዚተር ሊጠይቅ ይችላል። ለምን? ስራቸው ስለሚመጋገብ ሰፕላየር ጋር ቢሄድ እሱ ጋር ሰፕላይ ስለሚያደርግ እሱ ፎርዋርድ ስለሚያደርግለት መረጃ ይነግሯል። ትራንዚተርም ጋር ሲሄድ ጭኖ ከመጣ በኋላ የከሰምስ ስራውን የሚሰራለት ዲክለር የሚያደርግለት እሱ ስለሆነ እሱም መረጃ ይሰጠዋል ማለት ነው። ስለዚህ ተቃራኒ የሆነ ሰው ጋር ሄዶ መረጃ በደንብ ቢሰበስብና ላይሰንሱ ካወጣ እኔ ምንም የሚከብድ ነገር አለው ብዬ አላስብም። ከባድም አይደለም። ዞሮ ዞሮ የሚያከብዱት ነገሮች ምንድን ናቸው? የተሳሳተ ኢንፎርሜሽን ናቸው። አንድ ሰው መጀመሪያ አእምሮን በደንብ ሲያዘጋጅ ይገባል፣ መረጃ ሳይኖረው ይገባል። ከዛ የሆነ ነገር ይገጥመዋል፣ በዛ ተቆርኩሞ ተመለሰ። ሲመለስ የሚያሰራጨው ይሄ ነው ማለት ነው። ከዛ ገና ሳይደርስ ሳየው ፈርቶት ይቀራል። ስለዚህ በዚህ መልኩ ከሄደ ግን ኢዚ ነው በጣም ብዬ ነው ማሰበው። እንግዲህ አቶ ኢብራሂም ካለ ሰዓት አጣበህ ጥሪያችን አክብረህ እዚህ ድረስ ስለመጣ በጣም ነው የማመሰግነው። እንግዲህ እኔም በጣም አመሰግናለሁ። ያው ለወደፊቱ የሚመጡ ጥያቄዎች እንደዚህ እየሰበሰብሽ እየተነጋገርን አብረን እንቆያለን ብዬ አስባለሁ። አመሰግናለሁ።